ምንድነው ዛሬ እንደዚህ መተኛት? አባዬ ትንሽ ብተኛ ምን ችግር አለ? ችግርማ አለ። ሳርዬ ስራን ሲያከብሩት እኮ ነው የሚያስከብረው። በስራ አላስደሰትኩም ማለት ነው? እንደዛ ማለት አይደለም። በሁሉም ነገር ልክ እንደናትሽ ንቁና ጠንካራ እንድትሆኚልኝ ነው የምፈልገው። በስራሽ በጣም ደስተኛ ነኝ። እሺ እንደማሚ ሆኜ እንዳስደስት ምን ማድረግ አለብኝ? ጠንክረሽ እንደተማርሽው ጠንክረሽ ሰርተሽ የኔ ተተኪ እንድትሆኚ ነው የምፈልገው። እኔ ሳራ ተስፋዬ ከዛሬ ሰዓት ጀምሮ ስራዬን በአግባቡና በፍቅር ልሰራ በእግዚአብሔርና በአባቴ ፊት ቃል ገባለሁ። አሜን። እንደዛ ነው። አና 10 ቀን ጅጅጋ ስለምቆይ የኔን ቦታ ተከታሽ እንድትሰሪ በምክር እያሰበኩ ትርፍ ስራ ታሰራኛለህ አይደል? ትርፍ ሰዓቱን ስመለስ እንጫወታለን። ያም ትንሽ በቃ ትንሽ ሰዓት ሄዷል። እሺ 800 ብር ዛሬ ነው ልክልሻለሁ። አዎ ግማሹን ለልጆቹ ትምህርት ቤት አረጋዋለሁ። ደግሞ ከላው ላይ ያከስተ ስለታመመች አንዳንድ ነገር ላድርግላት ብዬ ነው። ደስ እንዳለሽ እሱ የፈለግሽውን አድርጊ፣ ችግር የለም ቅር አይለኝም። እነሚጣን ግን ማታ ደውልላችኋለሁ በያቸው። እሺ በቃ እሺ። ሰላም ዋልልኝ። ሰላም ዋል። ቻው ነው እንዴ ሲያነጋገረን ዘጋው አይደል? ማታ ደውላለሁ ብሏል። አራቅ እንዴ ነይ በኋላ ደውላችኋለሁ። አንተ ኢሚግሬሽኑን ጉዳይ እንዴት አደረክ? በጧት እየጨረስኩ። በቃ እነ ሜሮን ከጠየቁ እነ ማዘርጋ ባህር ዳር ሄደን ነገራቸው። እሺ አዲሶቹ መኪኖች ገብቷል፣ ቼክ አድርጋቸው ወስደሽ። አይሽ አይደል ሜሪዬ? እስካሁን ስራ አልገባም። የኔ አባት ግን በያገሩ ይንከራተታል። ምን ይሆንሽ ነው ሳራ? ፍቅርሽን ወደ ጥላቻ አትቀይሪው እንጂ። ምንድነው ፍቅር ሌላ ስራ ሌላ? ሜሮ በጣም በወደድሽው ቁጥር ስለሱ እያሰብሽ ትጨነቂያለሽ። ታዲያ ልክ አይደለ? መኪናና ሸሚዝ በየቀኑ ከሚቀየራው ስራውን አይሰራ? አድርሻው ምን ያደርግበት? አሁን እሱን ማሰብ ተይና በፍቅር እንዴት ጠብ ማድረግ እንዳለብሽ ብቻ ነው መጨነቅ ያለብሽ። ምንችለውን ያክል ሞክራለሁ። እሺ ምን ላድርግ? አቃተኝ። ጭራሻውንማ ሲያይ የሚያደርገውን እኮ ነው የሚያሳጣው። እሱ እኮ ብዙ ፈላጊዎች አሉት። በዛ ላይ ቆንጆና ሀብታም ነው። ሃይ ፋዘር ሄዷል አይደል? ስራ ላይ ነበራችሁ? ምን ነው? አይ መቼም በስራ ሰዓት አትቀልዱም። ሜሮን ስላስታርቀሽ ነው። እሱ ለምን ቁጭ ብሎ አይሰራ? ጠይቂው። ጠይቀዋለሁ። የምፈራ መስሎሽ? ዳዊት ትንሽ ስራ አለች። ምሳ እንደጨረስኩ ደውልልሻለሁ። ወደ ማታ ተገናኝተን እናወራለን። ጥሩ ታለቅሽ? አይ ለባቢ ደወልክልኝ? ጅጅጋ ነው ብሎኝ ነው። ጠዋት ስልክ እምቢ ስላለው ነው። አይ ተገናኝተናል። ዳዊት ማታ ተገናኝተን ስለ ስራ ምን እንደው ምን ሆነሻል? ጓደኛ አለው እንዴ? ማለት ማታ ደውዬልሽ ብናወራ ምናምን እያለ ነበር ቅድም። ሳራ ወንድ ልጅ ብቻውን አይቀመጥም። ዳዊት ጋር ደግሞ ማስደውል ሴት የለችም። እሱ ደግሞ ሁሉንም በፍቅር ነው የሚቀርባቸው። አንቺ ደግሞ እንደዛ አይደለሽ ማለት። አንቺን በጣም ያልቀረበሽ ቢወድሽ አልያም ቢጠላሽ ነው። በይ ዝም በይ። መጥላት እንኳን አይጠላኝም። እሺ ወልድ እሱ አባቢን ብቻ ነው የሚወደው። አሁን ማሰብ ያለብሽ እንዴት አድርገሽ መቅረብ እንዳለብሽ ብቻ ነው። ሁሉንም ነገር ዛሬ እነግረዋለሁ። ማፍቀር ኃጢአት ነው እንዴ? ሳራ ላታደርጊው አትፎክሪ እሺ። እቁብ ይመስል በሳምንት አንዴ እየመጣሽ ጣል እያረግሽልን ትሄጃለሽ አይደል? ሳምንት ሙሉ ከማራ ሚስት ማግባት ባይስነ ስርዓት እዛው እንደምሽና አግባባይ። እኔ ሚስትና ገንዘብ እፈራለሁ። እጣ ክፍሌ አይደለም። አሁን ግን ሚስት ያስፈልገዋል። ለምን? ይሄ ዳር ከጣለ የምትለውን ታቆማለህ? እኔ እኮ ሊድ የምለው ለለውጥ እንጂ እኮ ለመዝናናት አይደለም ማለት። እዚህ ስለውጥ የለው። አንተ እኮ ያልተለወጥከው ቤተሰብን ስለምትረዳ። በቃ አሚን ቤተሰብ አትርዳ አቁም። እንዴ ብስሬኔ ምን አደረኩላቸውና ነው? ከዚህ በላይ ስጋን ቆርጠል ሰጣቸው። ይውላሚ የዘንድሮ ቤተሰብ ቫምፓየር ደምን የምትጣበቀው ከጨረሰው በኋላ በእርግጫ ብሎ ነው የሚያባር። በቃ ወሬ አታብዛ። አንተ ራስህ አባት የሚጣልፍ ከምትቀመጥ አግባና ዘረን ተካ። አራንሶ እንደዚህ አትይ። ክላስን ታለምከኝ 9 ሰዓት ልብሳችሁን አጥቤ እሄዳለሁ። እራት እዚሁ ነው። ገንፎ ከሆነ እመጣለሁ። ገንፎ ነው እንትን ካውጂጂ
በተባለው ጊዜና ሰዓት መኪናዎችን በማቅረባችሁ በጣም ተደስተናል። ስለ ድርጅታችሁ ቃል አክባሪነትና ጠንካራነት በድርጅታችን ለመሰግን እንፈልጋለን። ታታሪነትና ቃል አክባሪነት መለያችን ነው። በአህመድ አድናቆትሽ በድርጅታችን ስም አመሰግናለሁ። እኔም አመሰግናለሁ። ጥሩ። በመጨረሻም እንግዲህ በተባባልንበት ጊዜና ሰዓት ክፍያውን እንፈጽማለን። የድርጅታችሁም ሰዎች ስለ መኪናዎቹ መተው ገለጻ እንዲያደርጉልን እንፈልጋለን። ፖሲብል መኪኖቹን በተባለው ቀን ለማስረከብ ዝግጁ ነው። ገለጻ ለተባለውም ምን ስራ ብቻ የሚሰራ ባለሙያ ስላለ አያሳስባችሁ። ጥሩ። እንግዲህ ስራውን በጋራ መስራት እንችላለን ማለት ነው። በሚገባ ለሌላ ስራ እንዲያመችን ቢዝነስ ካርድ እንስጣችሁ። ሄሎ ሳሪ። ሄሎ ዳዊት፣ አንድ ሰዓት ሙሉ አስጠበቀኝ። በጣም ይቅርታ ሳራ። አረ ችግር የለም። አሁን የደረስክ? መምጣት አልቻልኩም። መምጣት አልቻልኩም? አንድ ጓደኛዬን አገኘሁትና ከሱ ጋር እየተጫወትን ነው። ችግር የለም። ቻው በቃ። ማነች? ሳራ ነች። ራስ ፈጥራኝ ነበር። ታዲያ ለምን አልሄድክም? አይ ዶንት ኖ ካንተ ጋር እየተጫወትን ነው ብዬ ነው። ዴቭ፣ እቺ ልጅ ብትንከባከባት ያዋጣል። ከዚህ ማትሸረፍ የኔ ቆንጆ ልቤን የጠለው ግድል ሳይወድሽ እኮ ቀርቶ አይደለም ወደኝ የማይገብረኝ ነበር። ግድል እሱ ጨዋታ ከጀመረ እኛ መጫወት አያቅተን። ደስ የሚሉት ምን መጠቃት ብቻ ነው። እሺ ሳራ ሃይ ዳር እንዴ ነው? ጠላት እኮ ነው ብላ ብዬ ነው። ማለቴ በሰላም ነው ከነሱ ጋር? ምን ነው? አይ እነዚህ አንድ ላይ አይቻችሁ ሰላም። አንዳንዴ እኮ ጊዜ ሰጥቶ መጫወት ለፍቅርም ሆነ ለሰው አሪፍ ነው አይደል? እኔ እኮ ለዚህ ነው ስራ አስኪያጅ መሆን እመጣለሁ። እንዳለ ሴት ይወዳል። ነገሩ የቆንጆ አሜሪካ እንጂ እንኳን ይበልጣል። አይ ይበልጣል። አንተ እኮ ጥሩ ተወጣ የኬንያ አትሌት ነው የምትመስለው። ምንድን ነው? አይ እዚህ ቤት አልበላቸው እንዴ? እንደዚህ ታድር ነው። ኦኬ መልካም ምሽት። ጎበዝ ነው አይደል? አንቺ ልጅ ይሄ ልጅ ጠምደሽ ይዘሽዋል። እኔ እኮ በክፋት አይደለም ሼር አለኝ ብሎ እንዳይዘናጋ። ዳዊት በስራ እንዲጨናነቅ አልፈልግም። ከጎበዘ እንደ አባቱ ሆኖ ይስራ፣ ባይሆንም አልጫነውም። እኔ የምፈልገው ትዳር ይዞ የአባቱን ዘር እንዲተካ እንጂ እናት አባት የለኝም ብሎ እንዲያስብ አልፈልግም። ልክ ነህ አባ። ትዳር መሆን ጥሩ ነው፣ ላንቺም ያስፈልጋል። ይሄን ታውቂያለሽ አይደል? ለኔ አባ
እኔ ካንቺ ብታብዬ ነው እንጂ ብታገቢልኝ ማለት ነው ድል ሳይ አንቺ አግብተሽ እንጂ ሁለተኛ ልጅ ኖረኝ ወይ አባ ሃያኖሽ ሞልደለ ሳሙ ከመቀርመት ላይ እንደርሷም ማ እኔ መች ነው አመመኝ ያልኩት? አይደለም ተዘጋጅቼ ልወጣ ስል ነው ሳራ ነጥቅር ያለች። ሳራ ነጥቅር ያለች? አዎ። እቺ ልጅ ግን ፎንቃ ሳይታጠቅ አንተ ደግሞ ታብዘዋለህ። ራት ያለ ፎንቃ አይቻልም እንዴ? አይቻልም። ልብስ ገዛች ዝም አልኩ። ያ ሁሉ ገንዘብ ቦነስ ብሎ መስጠት ቆይ አንተ ከኔ የተሻለ ምን ሰራና ነው ያ ሁሉ ገንዘብ ቦነስ ብሎ የሚሰጥ? ቀናሽ መሰለኝ። ኧረ አልቀናውም። እንዴት አንተ ላይ ይቀናል? ባለፈው የገዛችልን ልብስ እና ማድረግ አላውቀው እንዴ ከነበር? ኧረ ቁም ሳጥን ውስጥ ነው ያለ። እና ለምንድን ነው የማለብሰው? እኔ ስራ አስኪያጅ ልትሆን ነው አይደል እንዴ? እንዲህ አይነት ነገሮች ላይ ፈጠነ ነው ማለት ያለብህ። ይፈጠን ካም ፈጣን ነው ቶሪ ትቁረጣ። ምንድን ነው የሚለኝ? ስማ አንተ እኮ ሳራን ስትጠብስ ድህነት ከቤታችሁ ውልቅ ብሎ ነው የሚጠፋው። እኔ ሳራን የምቀርባት ለገንዘብ ነው አልኩኝ። ወጣኝ። ሳራን ጥበስ የምልህ እነዛ ሚስኪን ቤተሰቦች ዘና ብለው እንዲኖሩ ነው። ስማ እኔ ቤተሰቦችን የማኖረው ፈጣሪ በሰጠኝ ጉልበት እንጂ በሳራ ብር አይደለም። ተው እንጂ የድሮ ሰው ይመስል 50 ጊዜ ፈጣሪ ፈጣሪ የምትለው ነገር ነው ግራ ገብት የሚል። ፈጣሪም እኮ ፊት ለፊት ያስቀመጠልህ ምግብ ካልበላይ ይቀየማል። መስራት ይታወቃል። በጣም እየተበሳጨ ለምንድን ነው የማልበሳጨው? ነገ ወዲያ በባልጄ ቤተሰቦችን እረዳለሁ እያልክ አይደል እንዴ? እሺ አሁን እንሂድበት። ቆይ ስለ ሳራ ምንድን ነው የምታስበው? ሌላ ምን አስባለሁ? ጥሩ ነገር ታንኪው እኔን ነው የምፈልገው። ይኸውልህ አንተ ሳራን ተጠብስና ስራ አስኪያጅ ትሆናለህ፣ እኔ ደግሞ ምክትል ስራ አስኪያጅ እሆናለሁ። ከዛ የድርጅታችንን ገንዘብ ቡጥ አድርጌ ጨርሰዋል። ገብተዋል አይደል? ቢሆንም ዛሬ ሽክ ማለት አለብህ። ሸሚዝ ምናምን ደግሞ ቀይር። ሳል የራት ጊዜ ስለሚበልጥብኝ ነው እንጂ እዛ ሰው ፊት ሁሉ መቅረብ በጣም ከባድ ነው። የሚገርም ሁኔታ ነበር ግን ስታብራራ ነበር። ልምድ አለክ እንዴ? አይ ለነገሩ አንቺ ስለነበረ ብዙ ፍርሃት አልተሰማኝም። እንዴ ፊትሽ ላይ ደስ ሳይ እኔም በጣም ደስ አለኝ። በዛ ላይ ደግሞ የተጣለብኝ ኃላፊነት መወጣት በጣም ያስደስተኛል። በእውነት አባዬም እኮ እንደዚህ ነው የሚለው። ኃላፊነቱ በብቃት የሚወጣ ሰው ጠንካራና ብልህ ሰው ነው ብሎ ያምናል። አንተም እንደ አባቴ መሆን አይቀርም። የጋሼ በጣም ከባድ ነው። ምነው መሸም? አይ አንተ መከረ ከዚህ ልጅ ጋር መታየት ጀምራለች። የሆነ ግንኙነት ያላቸው ነው የሚመስሉት። አብዳ ምን ሊሆን ይችላል? መቀመጥ ይቻላል? Of course. ትንቢት ወደዳችሁ ትመስላላችሁ። የሳሪ ምርጫ Of course ነው እንጂ እንደዚህ አይነት ጥሩ ምርጫ ይሰማ አለበት። አንተ ግን እንደዚህ አይነት ቴስት ኢቭን ምንድነው ያለው አትመስለኝም። በእርግጥ ልምዱ የለኝም፣ ግን እኮ ቦታ ሰው አይቀይርም፣ ሰው ቦታን ይቀይራል እንጂ አልገባኝም። ያው እዚህ የሚባቻች ነው አይደል? ወጣው ለምትወጡት እንዴ ራስ ብላች ተጋጋሪ ብቻ ሌላ ጊዜ እሺ ተጫወት። አንቺ ምን ተገኝቶ እንደዚህ አጓጓሽ? ቀና እንዴ የተፈጠረው ነገር በነግሽ አታምኝም። አጓጓሽኝ እኮ በእናትሽ በቅናት እንጨርጨ ዛሬ እኮ አልቀሻል እና ምን አሰብሽ? ልዕልት የሚያስመስለኝ ልብስ ለመግዛት አታጋዥኝ እንዴ? ወረግሬ በእናትሽ ልጅ እንጂ እነሱን ታያቸው በግራቸው ይምጡኛ እንሂድ። አብረን እንሄዳለን ብያቸዋለሁ።
አሜን እኛ ቃል እንገዛ ስለሆነ በጫማችሁ ትመጣላችሁ እሺ ፐርሶናል አናገርን ሳሪ መቼም ባንገዛ እኛም እናጋዛለን በተለይ አሜን ከተከራከረ በቃ ለምን ሄሊኮፕተር አይሆንም በባጃጅ ሰብ ያጋዛሻል እውነት አይደል አሜን ንቹ ይገርማክ ነው ምን አለ እሱ የሁሉ ልብስ ትገዛለህ አንድ ቡታንቲ ብትገዛ አንድ ቡታንቲ ፍቅር ታውቃለህ ይሄ ልብስ አጥኑ ውስጥ ከገባ ሌሎች ልብሶች ደንብረው ነው የሚጣፉት ለዚህ ነው ለካኔም ጋር ማየም ጋር መደወል ያቆመው ወንድ ልጅ ሲያገኝ ልቡ ይደፈናል የሚባለው ነገር እውነት ነው ሙሳን ግመሽም ታሳውቀኝ አትቸኩይ ጊዜው ገና ነው አትቸኩይ እውነት ግን ሶዳታ ሶዶልሽ እሱ ግን አይታወቅም እሱ ቢወዳት ነበር አሪፍ ይሄን ድርቅና ማሸነፍ ፍቅር ታይዘው እንዴት አሪፍ ነበር ሳራማ በፍቅር ጠብ ነው የምታደርገው ከዛ እንኳን ደቡብ አፍሪካ እዚህ ደቡብ ሱዳን ሄድም እዚህ ደቡብ ሱዳን ሄድም ታያለሽ እንደዛማ ከሆነ የማየጽም ተሳካ ማለት ነበር የኔ ወዴዋ ነው የተናገርኳት መሬት ጠብ አትልም ታያለሽ ምን ያዋነው ውሃ ነው እንጂ ነገድቢያ መቼም በቃ የዘንድሮ ልጆች ዋስተው መገደብ ነው የሚታያቸው አይደል እኔ ፓስፖርቱን ጨርሻለሁ ቆይ ሰዎቹ ምን አሉኝ ያልከኝ ቀጥታ ጣሊያን አትገቡም ለምን መጀመሪያ ደቡብ አፍሪካ መሄድ አለብና ቆይ እኔ ያልገባኝ ነገር ደቡብ አፍሪካ ለምንድን ነው የምንሄደው አሜን አትፍራ ድርጅቱ ራሱ ነው የሚወስደን እሺ ክፍያውንስ ምን አሉ መሄጃችሁ ቀን ሲደርስ ትከፍላላችሁ ማለት እሺ ማንኛውም እኔ ጨርሻለሁ ሁሉን ነገር ይተኝ በእናትህ ከቻላችሁ አፍጥኑት አረ ችግር የለውም አይተማመንብሻለሁ እኮ ቻው በቃ ቻው እሺ ዛሬ ምን ተገኝቶ ነው ራት የጋበዝከኝ? አንቺን ለመጋበዝ ምክንያት አስፈልግ? እኔ እንደሱ አላልኩም። ያው ከዚህ በፊት አድርገው ስለማታውቅ ልጠይቅም ይሄ ነው። እውነቱን ለመናገር ቢሮ አካባቢ ያለው እንቅስቃሴሽ ቁጥሩ ለየት ስላለብኝ እንደው ምንድነው ነገር ካለ ለመጠየቅ ስላሰብክልኝ አመሰግናለሁ። ለየት ያለ ነገር ያየመስለው ነው እንጂ ምንም ነገር የለም። ሳራ እኔ እንኳን ሲመጣ ባቀሻለሁ በስራ ያለሽ ሞራል ቀምሶ አረዴት የማይመስል ነገር ነው እያወራ ያለው። ኦኬ ያንዳንዱን ዘርዝርልሽ ይችላል። በስራ ምን ከስራ ታፍጭ ከነዛ ልጅ ጋር በተደጋጋሚ አይችል ከስራ ባልደረቦቼ ጋር መጽናናት ይሄን ያህል የሚያስከፋ ሆኖ ነው? አያስከፋ ሲበዛ ቅዳሳለ። ሁለተኛ ነገር ባለፈው አሜን ያለ ቦታ አስገብተሽ መሰረትሽ ብቻ በቂ ምክንያት ይመስላል። አዝርም ቢሆን ደስ አይላችሁ። ለምን ነገር የፈለከው ነገር በግልጽ አልነግረኝ? ራስ መንገርሽ ከናም እንደምታደርጋቸው ነገሮች አላስደሰተም። ባገር ሳይሰሙ የሰው መታለያ ሰጥቶኝ ብትቆይ መልካም ይመስላል። ለምን ደረጃ ስለሌለ ዳይት ሲጀምር የሰው ልጅ ደረጃ የለም። ሲቀጥል ደግሞ አንተ ለኔ ያለን ስሜት ለምንድን ነው በግልጽ ማነገር? ሳራ ምስላንቺ ሁሌ መልካም ነው የማስበው። ከዚህ ሌላ ምን ላስብ እችላለሁ? ምንም ካላሰብክ ለምን ታገኛለህ? አንቺ ነሽ ከተራ ሰርጆ ያላችሁን ዝቀርሽ የምታበሳጭ። ለምንድን ነው የምትበሳጨው? ከማይመጥንሽ ሰው ጋር ስለማይሽ። በጣም ነው የምትገርመው። እሺ ሳራ ሄሎ አቤት በሰላም ነው የት ነው ያለሽው አሜንዬ አጣሻት እንዴ የለችም እኮ ውስጥም የለችም ውጭም የለችም በእናትህ በቃ ደበርሽ እንዴ ታዲያ እንዴ እንዴት ነው የምደብረኝ ና ቺርስ አሜንዬ ለሽ ማለት ነው ማን ያለሽ ምን አገባ ዝም ብለህ ንገረኝ እንዴ እሺ ታምሪያለሽ ውብ ነሽ ማለት ነው በእውነት ቴንክ ዩ አቤት ሰላም ሰላም ታውሽ ጊዜ እኮ ያ ሰው መስላል እኮ እንደመጣ ሰምቼ ነበር ግን በምን ላገኛል ምን እዚህ በቃ ምንም እኮ ስራ ሲጀምር አይገመችም ምን ያሚን ለማዘር ሰላም ናቸው ሰላም ነው በጣም ደህና ነኝ ደህና ነሽ እንዴት ነሽ ሄሎ ነገር ሰላም ነው ታሻገርኩሽ እሺ
ያደግ ጓደኛዬ ነች። የአንዳገር ልጆች ናቸው? አዎ ጭቃ እያቦካን ያደግነው። የቃቃ ሚስት ማለት ነው? አሜን እንሄዳለን። ምን ነው ደበረሽ እንዴ? አረ ሌላ ቦታ ሄደን እንጫወታለን። ይሻላል? አዎ ይሻላል። እሺ እስ እንዳለሽ ሄሎ እናቱ፣ ሰላም ነው? እንዴት ነሽ? ሰላም። ላወራሽ ፈልጌ ነበር። አቤት። ምን ችግር አለ? ወንድም እንዴ ምን ነው የተሰመታው? ያማል እንዴ? እንዴ ሳሪ፣ ቅድም ለሻሪ ሴተኛ አዳሪ ማለት ነው። እኔ ነኝ ሴተኛ አዳሪ? እኔ ሲያናልኝ እሱ አይደለም። እኔ ነኝ ሴተኛ አዳሪ? እኔ ነኝ ሴተኛ አዳሪ? አንተን በህይወት ሰው መጥቼ አላውቅም። ዛሬ አስጀመርኩሽ። ኦኬ። ዛሬ አሪፍ ምሽት አሳለፍ። በጣም እኔ በጣም ደስ ያለኝ። ቅድም ለምን አልነገርከኝም ትርጉሙ እንደዛ መሆኑ? አይ ሙድሽ ላለመስረቅ ብዬ ነው። ቴንክ ዩ በጣም አሚን የኔ ልጅ መሰለኝ። እኔ ግን ተሽው በመሄድሽ በጣም የተበሳጨሁት። ለምንድን ነው የምትበሳጨው? ሳራ ምንም አይነት ክፍተት መፍጠር የለብሽም እኮ። እንዲህ አይነት ቀዳዳዎች ነው ሌሎች የሚጠቀሙበት። በፍቅር ጠብ እስኪል ድረስ ምንም አይነት ክፍተት በፍጹም መፍጠር የለብሽም። ለምን ውስጥ ያለውን ስሜት በግልጽ አይናገርም? በየሰዓቱ ከማይመጥን ሰው ጋር እያልክ የሚለፈልፍ። ይኸውልሽ የኔ ቆንጆ፣ አሁን ጥሩ ለውጥ እያመጣን ስለሆነ መታገስ መቻል አለብሽ። በኋላ ልመና ሁሉ ወደሱ ነው የሚቀየረው። ሜሪ፣ አንድ የተረዳው ነገር እንደሆነ ታውቂያለሽ? ዳዊት ራሱ ወይኔ ጉዴ! አሚን ጠፍሮኝ ነበር። ሄሎ፣ አዎ ወጥቻለሁ። እሺ፣ አዎ መንገድ ላይ ነኝ፣ እየመጣሁ ነው። እሺ እሺ። ለምንድን ነው የቀጠረሽ? እኔ እንጃ፣ ጠዋት ደውሎልኝ እንደሚፈልገኝ ነግሮኝ ነበር። የወደድሽው መስሎት ሌላ ነገር እንዳያመጣ። ወንድ ልጅ እኮ ስትቀርቢው እንጋደም ነው ጥያቄው። አሜን ግን እንደዚህ አይደለም። አሜን ነው እንዳይደለ? እሱን አላውቅም። ሞክሪው አላለሽም። ብቻ ዋናው አክተራችን እሱ ስለሆነ ጥርስሽን እያሳየሽው በደንብ መንከባከብ አለብሽ፣ ዳዊትን በእጃችን እስከምናስገባ ድረስ። ለምን ይመስልሻል ግን ቀጠረኝ? ምን አውቃለሁ። በመሀሉ ግን ደውልልሻለሁ። እሺ እሺ። ለምን ይቀጥል? ሳሪ ቆይ ባል ለምን ችግር የለም። መቼም እዚህ ጠራኝ አዲስ አበባን ውበት ልታሳይ መሆን አለበት። ያው ውበቷን እያደነቅን ማንም ሰው ሳይሰማ እንዲህ ሚስጥር ትጠይቅሽ ነበር። ምን ትወጂኛለሽ? በቃ ውስጥ የተሰማኝን ስሜት ልጠይቅሽ ብዬ ነው። ይቅርታ ነኝ። ችግር ሄሎ፣ ትወጂኛለሽ እኮ ብሎ ጠየቀኝ። አንቺ አልሽው እንዴ? አላረገውም። ሄሎ ሄሎ
ሄሎ አባ ምን ሆንክ? ትንሽ አሟን ነው። እሺ እደውላለሁ። እሺ አባዬ እሺ። ሴት ልጅን ግን ጠበቅ አድርጎ ማያሳሻል አይቀርም። ጊዜውም ጥሩ አይደለም። ሳራ ግን የልጅ አዋቂ ስለሆነች ብዙም አልፈራም። እንዳልከው መጠንቀቁ አይከፋም። ደግሞም ኃላፊነቱ የኔ ብቻ ሳይሆን ያንተም ጭምር ነው። አውቃለሁ ጋር ያው ልጅነት ስላለባት አጠገብ ያለው ሰው ሁሉ መልካም ይመስላታል። ለዛ ብዬ አይ ዳዊት እንደ አባት ጥሩ ሐሳብ ይሆናል። ለሳራ ያላሰብኩ ለማን አስባለሁ እንደስ ምን ነው ምን ያልስ እንዳለሽ ማወቅ ፈለኩኝ። ምናልባት በዚህ ሰዓት እንጂ በሚያምር ሁኔታ ደስ ብሎ የምናወራው እናንተ ብቻ እንደሆነ ታውቃለህ። እውነቴን እኮ ነው። ምን እንደሚያስደስተኝ እራሱ ባንተ ያየው። ደስ ስላለሽ በጣም ደስ ብሎኛል። በምታደርጋቸው ነገሮች ከሰው ምላሽ ትጠብቃለህ? በፍጹም። እኔ የሚያስደስተኝ ያደረኩት ነገር ሳይሆን ያሰብኩት ሀሳብ ነው። እዚህ ነው እንደከን እኔ ነኝ እዚህ ምደረቅ አንተ እኮ ነው ምንድን ነው ያደረከኝ? አረኩሽ እንዴ? ምንድን ነው ያደረከኝ ነው እኮ የምልህ። ምንድን ነው ግን ባህሪሽ? በእናትሽ በቃ ሌሊቱን ሙሉ እኮ በቃ አስቸገርሽኝ። በቃ አንቺ ለመተባበር ብዬ ነው እንዴ። ምን ነው የተባበርከኝ? ያው ዳብሰኛል ደባበስኩሽ። አንቺ ሳራ እዚህ ማደራችንን ግን ታውቂያለሽ? አላውቅም። ምን ይመስላል? ለራደር ካባይ ለራደርሽ ለራን ተሻላት? አዎ እንደዛ እኮ አሟጥያት እንዳልመጣ ብዬ ትራንሽ ማታ ዳዊት መጥቶ ነበር። ለምን ማለቴ በሰላም ነው? ስልክ አላነሳስትኝ ምን ሆናለች ብሎና በዛ በሌሊት ኮንዶም ካላመጣ ብላ ጨርቃ ታደርገኝ መሰለ። ያላንኳኳው ሱቅ የለም። ሲጨገኝ ጋራጁ ልጅ አንኳኳ እና ምን አገኘ? ግሪስ። ለነገሩ አንተ ራስህ አብዝተዋል። ፊት መስጠት አልነበረብህም። እኔ እናንተ ብቻችሁ እንድትሆኑ ብዬ አይደል ለገለለ ያረኳት። በቃ ስራኝ አለች። ሰራዋታ። ለዛ ነው ሌሊቱ ሙሉ ስቀውጥ ያደራችሁት። መድኃኒዓለምን እላለሁ። ራሷ ነው የደፈረች። ዘንድሮ እነሱ ቢደፍሩንም እኛ ነው የምንታሰረው። ሜሮን ትናንት ከሳራ ጋር ነው ያመሻችሁት? አረ ቤት ነበር እንትማል። ጥሩ። ውሸት ከሆነ ግን እሸት ትንሽ ትልቅ ስለሌለው ልጅን ጠራውን ገደል ላይ ጨምረሽ ተጠመቂ። እየዋሸኝ አይደለም። ወሬ አልፈልግም። ይህን ጻፊና ማታ ማርክሽ ላምን ስጭው። ዛሬ ነው ድረስ ሰማሽ? አንዴ ልታናግሪኝ ትችያለሽ? ምን ነው ፈልገሽ ነው? ብስሬ አንዴ እዛ ጋር ጠብቀኝ። እሺ
ግሮራችን ከመዘጋቱ በፊት አንድ ነገር በይለን። ለምንድን ነው ስራ ይቀያሉ? ልጁ ሄዶ እንደማይሰራ ስለሚያውቅ ነው። በአሽሙር እኮ ስራውን ይልቀቅ እያለ ነው። አንቺም አደጋ ውስጥ ነሽ ብሎኛል። ሊተኩስብኝ ነው መሰለኝ። አርፎ የሚሰራው ልጅማ በእኔ ምክንያት ምንም እንዲሆን አልፈልግም። ሳራ ቁጭ ብላችሁ በስነ ስርዓት ተነጋገሩ እና ፍቱት። እኛንም ከስራ ገበታችን ላይ አታፈናቅሉ። አንቺ ዝም በይ፣ እኔ አናግረዋለሁ። እሺ አሜን። ማዘውን ለምን አስፈልግክ? ግልጽ ይመስለኛል። የዚህ ጋር ቅርንጫፋችን ታማኝና ጠንካራ ሰራተኛ ያስፈልጋል። ይህ ሊያሟላ የሚችል ደግሞ አሜን ብቻ ነው። ምክንያት ካልሽኝ በተለይ ሰሞኑን የእሱን ብቻ ሳይሆን ሌሎችንም ስራ ጨምሮ መስራቱ ብቃት እንዳለው ያመለክታል። ይህ በደስታ የምንቀበለው የተቀደሰ ሀሳብ እንጂ ስህተት አይመስለኝም። ስህተት አይደለም። አሜን ግን ያለው የትምህርት ደረጃ ለዚህ ቦታ ብቁ የሚያደርግ አይደለም። ካሞን ብቁ ነው ብለሽ ስላመንሽ መሰለኝ ያለ ቦታ አስገብተሽ ያሰራሽው። ብቁ ሆኖ ሳይሆን በአጋጣሚ ነው። ሳራ ድርጅታችን በአጋጣሚ ትምህርት ያውቅ። ዳዊት እየነገርከኝ ያለው ስለ ድርጅታችን ጠንካራ ሰራተኛ ሳይሆን አሜንን ከዚህ ድርጅት ስለመቀየር። ይህ ደግሞ በፍጹም ሊሆን የማይችል ነገር ነው። ምክንያቱም አንተ አሜንን መቀየር ያሰብከው በዚህ ምክንያት ብቻ ስላልሆነ አሜን አይቀየርም። እሺ ሄሎ፣ ደህና አደርክ? ባህር ዳር ለአንድ ሳምንት መሄድ ፈልጌ ነው። ለምንድን ነው መሄድ ያሰብከው? ትንሽ ቀልቤን ሰብሰብ ባደርግ ብዬ። ምን ነው ደህና አይደለህም እንዴ? ኧረ ደህና ነኝ፣ ማረፍ ፈልጌ ነው። እና ብቻህን ነው መሄድ ያሰብከው? አይ ጓደኞች አሉ። ታዲያ ለመንገድ የሚሆን መኪና ቀይራ። ችግር የለውም ጋሽ፣ በፕሌን ነው ለመሄድ ያሰብኩት። በል እሺ፣ መልካም መዝናናት። እሺ አንተ ግን ምን ሆነ ነው? በዚህ ሳምንት ብዙ ዕቃ እንደሚገባ ታውቃለህ። በዛ ላይ አንተ ራሱ ለምን መሄድ እንደፈለግ አልገባኝም። ማረፍን ፈልጌ ነው። እሱማ ደስ ይለኛል። እንደው ሜሮንና ሰላም እዛ አሉልህ። አንዱን ሳምንት በደንብ ተዝናንተህ መምጣት። እሱ መች ጠፋኝ? ከሳራ ጋር ተጋጫችሁ እንዴ? ያልተጻፈታ ነው። በህይወቴ አንዴ ብናገሩ አስከፋው። ሳሪ አስከፍተሽው እኮ አይደለም፣ ፍቅሩን እንደ ሽንፈት ስለቆጠረው ነው። ባህር ዳር ድረስ ሄዶ መዝናናት ምን አመጣው? እና ታዲያ ምን ያድርግ? ልጅ ሊዝናና በሚሄድበት ቦታ ነው እየተቀጣሽ ትሄጃለሽ። ታዲያ አይደለም ባህር ዳር ሌላ ቦታ ሄድ ምን ይገርማል? ምን ነው የሚሻለው? ምን ነው ባህር ዳር ድረስ ሲኦልም ቢገባ ተከትለን አብረን ነው የምንገባው። ወይ ፍቅር መቼ የማይፈለፍለው ነገር የለም አይደል? ሄሎ ምን ነው? ሄሎ ታዲያስ? አሎ፣ ሰላም ነው? ሰላም ነው? እግዚአብሔር ይመስገን። ሄሎ ከከተማ ወጥተን ለማንዝናና ትናንትና ስትነግሪኝ በጣም ነበር የደነገጥኩት። ለምን? እኔ እንጃ፣ ግን እንዴት አሰብሽው? እንጃ፣ ከአንተ ጋር መዝናናት ፈልጌ፣ በዛውም ቤተሰቦችን ታስታውቀኛለህ። ለምን? አይ ዝም ብዬ ነው። ልሰርልሽ ብዬ ነው። እውነት ነው። ምኑ? ፍቅር ልክ እንደ ነፋስ ነው፣ ማረፊያ አይታወቅም። እውነቴን ነው ሳራ። ወይኔ እዚህ ላይ ዝም ብዬ ነው የለፋሁት። ዛሬ እንደሚሆንና ነገ እንደሚሆን እናደርጋለን። እሺ እሺ በቃ ሜሪ እየመሸ እደውላለሁ።
ሳሪ ምን ነው? አንድ አስቸኳይ ስራ ነበረብኝ። የምን ስራ? አባቢ አንድ ስራ ዞኝ ነበር። ምን እንደማደርግ አላውቅም። ታዲያ ምን ችግር አለው? ግዴታ ከሆነ ነገ በጠዋት እንሄዳለን። እኔ እኮ ጠዋት የምንጣናቸው ቤተክርስቲያን ሄድሽ ነበር። ጥለሽኝ ሄድሽ መስሎኝ በጣም ደንግጬ ነበር። ቀረሁኝ እኮ። እንዴ ስራውስ? አባዬ ደግሞ ነው ዳዊት ለሰባ ስለሚመጣ ኮንፈረንሱን ተሳተፊ ብሎኛል። እዛ ያለው ስራ ለሜሪ ያሳያታል። አይ በቃ አሪፍ ነው። ባይሆን ክፍል መያዝ አለብኝ። ምን አትነሽ? ኖ ቤተሰቦች አንተን ብቻ ማግኘት ፈልጋለሁ። ለስራም ደግሞ ለዛ ይመቸኛል። በቃ ደስ እንዳለሽ ችግር የለም። ባይሆን ሆቴል ከያዝኩኝ በኋላ ከተማውን በደንብ ታስጎበኛለህ። ዛሬ በጣም ደስ ያለኝ እውነት ሳሪ፣ ከኔ ግን አይበልጥም። ግን ለምን አቋረጥክ? በቃ ከፋዘር ሞት በኋላ ቤተሰቦችን ማስደሰት የምችለው እኔ ብቻ ነኝ። ከዛን ጊዜ ጀምሮ ለኔ የሚያስፈልገኝ ሳይሆን ለቤተሰቦች የሚያስፈልጋቸው ማድረግ ጀመርኩ። ለዚህ ነው ማለት ነው ሁሉን ነገር ተፈስራ ጀመርከው? አዎ፣ እናቴን ከዚህ በላይ ማስደስትበት አቅም እንዲኖር ሁሌ እጸልያለሁ። ስጋራ ስንት ጠይቀው ታውቃለህ? ምን ብዬ? በቃ እንዲሳካል የምፈልገው ነገር ፈጣሪ ለኔ የሚያስፈልገኝ ማዘጋጀት ትንሽ የቤት ስራው ነች። ከኔ የሚጠበቀው እሱን ማስከፋ መጠየቅ ብቻ አይመስልሽም? አንቺስ ጠይቀሽ ታውቂያለሽ? በረብ ነው። ለምሳሌ በቃ አንዲ የመረጥኩት እንዲሰጠኝ ሁሉም ለምነዋለሁ። ቀሳሪ ይቅርታ። ሄሎ ወይ መቼ? አሁን? እሺ በቃ እዛው እመጣለሁ። እሺ እመጣለሁ። እሺ ከጓደኞቼ ጋር አንድ ጀመርኳት ፕሮጀክት ነበረች። ምን እንደማደርግ አላውቅም። ለማንኛውም ቤት ላድርስሽና እኔ እነሱ ጋር ልሂድ። ቆይ ስንት ዓመት የለፋንበትን ጉዞ ሀሳብ የሚያስቀይር ምን ነገር ተገኝቶ ነው? አሜን። እውነት ነው አይደል? ግድል አንዴ ካመለጠህ በፍጹም አታገኘውም። ምንም ጣጣ የለውም። ከድርጅቱ ሰዎች ጋር ደቡብ አፍሪካ እንሄዳለን። ስሩ ሲሉ እንሰራለን። ጠላን እንዱ ካሉ እንሄዳለን። ከዚህ በላይ ድል ምን አለሽ? ይሄን ድል ማግኘት ይሟጫል ኢትዮጵያ የለም። እኔ ግን ሲመስለኝ የሆነ ነገር አስነክተው ነው እንጂ ሀሳብን አትቀይርም። ፊሽ ምንም አስነክተውኛል። እና ምንድን ነው? በቃ ጓደኛ ይችላል። ጓደኛ በጣም ወዳታለሁ። በሁለታችን ግንኙነት ማይ በጣም ደስተኛ ነች። ይሄን ደስታ ደግሞ ከቤተሰቦች ጋር ሆኜ ማሳለፍ በጣም ፈልጋለሁ። አሜን። ሌላ ሰው መሰልከኝ። ድሮውን እግዚአብሔር ያውቃል እያለ ከሚለው ማህበረሰብ ተፈጥረህ ደህንነትን ለመድከው። አሜን። ለማንኛውም ከተሳካለ ደስ ይለናል። እዛ እንደገባችሁ ለኔ ተሳውቁኛላችሁ። ኧረ ግድ ይለናል። ማዘር እስካሁን ስራ አልጨረስኩም። ምኑን ጨረስኩት? አሜንስ? አሜን ጓደኞች ደውለውለት ሄዶ ነው ፈለጉት እንዴ? እስ ቁጭ ብለው ስደት የሚናፍቁ ጓደኞች እማይረው አክሽን በመብርሃን ይሽሻለሁ። ፍቅር ኃያል ነው። ይችን ውጭ የሚላትን ነገር ብታስቀርልኝ። ወዴት ነው የሚሄደው?
እኔ ምን አውቃለሁ? እሱ ቁጭ ብላ ስደት የሚናፍቁ ጓደኞች አሉት። አሁን አንቺ ስለመጣሽ ነው እግሩ ተሰብስቦ የተቀመጠው። ለምንድን ነው የሚሄደው? እሱማ ሰርቼ አስደስትሻለሁ ነው የሚለኝ። እኔ የምደሰትበትን ግን አላወቅም። እየበላሽ ፈቃደኛ አለቀን ወይ መጣህ እንዴ? መብራን ምን ይሳናታል? እንደሞ ምንደምሽ አይ እኔ እና እሷ እናውቃለን አይደለም እንዴ? እኔ የምልህ የለም የለም ስብሰባ ማን ይበልሽ? እሱ አንተን አይመለከትም። እኔ እያለሁ ከዚች ሀገር ንቅንቅ የለም። እሺ ቆይ እናትህን ለማን ትተህ? ከዚህ በኋላ እንደዚህ አይነት ነገር እንድታስብ አልፈልግም። ሃይ ሃይ ምን ልታዘዝ? ጠረጴዛውን ጠረቅ ጠረቅ አድርገሽ ማኪያቶ ይዘሽ። አቤት ለቁም ነገር ነው የመጣሁት። መቀመጥ ይቻላል? ያለ ስራ መቀመጥ አይቻልም። አይ ደንቡ ስለሆነ ብዬ ነው። አንቺ ግን ምንድነው እንደዚህ የሚያንጨረጭርሽ? እንዴት ሲያንጨረጭረኛል? ያው እንደዚህ እንደምትሆኚ ነው። እሷ ምንድነው ፈልጌ መጣ? ይኸውልሽ ሜሪ፣ በቃ ብቻዬን መሆን ሰለቸኝ። ታዲያ ደላሎች ጋር ሄደህ ጓደኛ ፈልጉልኝ በላቸው። መጀመሪያ ምን እንዳደረጋችሁ ልንገራችሁ። ጓደኛዬን በፍቅር እብድ አድርጋችሁ አጠፋችሁት። ኧረ ተይ ሜሪ፣ ምንም ቢሆን እኮ ጥሩ ጓደኛሽ ሆናለሁ። እውነት ድንቄም ጓደኛ የምትፈልገውን ነገር እንደሆነ አግኝተሃል። ለምን አትሆኝም? አንቺ ነው የምትፈልጊው ነገር ያገኘሽው። እኔ አንተን የፈለኩ። አሁን ግን እኔ ፈልጌሽ መጣሁ። ለማንኛውም ማታ እራት ስለመጋብዝሽ እራት እያወራን እንበላለን። ውጭ እጠብቅሻለሁ። አታስብ። አስቤ የጨረስኩት ነገር ነው። ለፍቅር የሚያነሳሳ ልብስ ለብሰሽ ነሽ። ደህና ናት? ደህና ነች። ምንድን ነው የምትበረብሪው? አይ ዕቃ ነበር አገኘሁት። ይኸውልህ በስበና እርጅ ውስጥ ያስቀመጥኩት የእኔና አባቴ የተጋባንበት የወርቅ ቀለበት ነው። እማዬ ይህ እኮ ያንቺና የሱ ነው አይደል እንዴ? አውቃለሁ። ታዲያ ተወዳትም አይደል እንዴ? እንዴት ከአንቺ ግን አትንቅ። ምን ነው አባትህ ይሄንን እድል አላገኘም ብዬ ነው። እማዬ በፈጠረሽ። እሺ ተወዋለሁ። ነገ ጥሩ ምሳ ላዘጋጅ። እሺ የኔ ጌታ እንቅልፍ እኮ እያዳፋህ ነው። ሄዳ አተኛም ወይ? እማ እደውላለሁ ብላኝ ነው። ትንሽ ልጠብቃት። ወይ ደክማ ተኝታ ከሆነስ? ችግር የለም ግቢ ናት። እኔ ትንሽ ልጠብቃታለሁ። ብቻህን ትቼህ? ችግር የለም አየህ። በልሽ ሄሎ ሜሪ። ሄሎ ሳሪ፣ ምን ሆነሻል? ዳዊትን ከዚህ ጋር አየሁት። ታዲያ ምን ይገርማል? መቼ ነው ዳዊትን ብቻውን አይተሽ የምታውቂው? በዚህ ሁኔታ ገምቼ አላውቅማ። የኔ ቆንጆ፣ ያፈቀርሽው እኮ የ13 ዓመት ልጅ አይደለም፣ ሀብታም፣ ቆንጆ፣ ተወዳጅ ወንድ ነው። በጣም ደብሮኛል። ይኸውልሽ ሳሪ፣ ይሄ አዲስ ነገር አይደለም። ነገሩ ሁሉ አርካሚ ያልምር ውጫ እየሆነብኝ ነው። ሌሊቱን ሙሉ ስጨነቅ ነው ያደርኩት። ጨዋታሽን በደንብ ከተጫወትሽ ከጭንቀትሽ ትገላገያለሽ። አልቻልኩም አትበይ። ሲሪየስ ሆነሽ አናግሪው። በቃ እዚህ የመጣሁት ላናግርህ ነው በይውና ወዲሽ ውስጥ ያለውን ነገር ዝግዝግ አድርገሽ ንገሪው። ባይሳካስ? አይሳካም አትበይ። ሂጂና ንገሪው። እስቲ ሞክራለሁ። ሞክራለሁ ሳይሆን አድርጊው። ያ የኮንትራት ፍቅረኛሽስ እንዴት ነው? የእሱ ነገር ራሱ በጣም ያስጨነቀኝ ነው። አንቺ ደግሞ እንደው ታበዣዋለሽ። ጦር ሜዳ ሄደ ወታደር ሁሉ አይመለስም። አንዱ ሲሞት ሌላው ይሳካለታል። ምን ሆነሻል ሳሪ? ሄሎ ሜሪ፣ አሚን ዌቲንግ ውስጥ ገብቷል። መልሼ እደውልልሻለሁ። እሺ ቻው። ስብሰባ አላለቀም እንዴ? ምን ያልቃል? አሁን አይደል የተጀመረው? እና ልትሄጂ ነው? አዎ እየጠበቁኝ ስለሆነ መሄድ አለብኝ። ምሳ አብረን ቤት ስለምንሄድ እኔ እዚሁ ልጠብቅሻ። ረዥም ሰዓት እኮ ነው። አትቅሪ እንጂ ምን ችግር አለው? እጠብቅሻለሁ። ኖ አሚንዬ፣ ባይሆን ምሳ ሳናና አብረን እንሄዳለን ይሻላል። ኦኬ፣ ስለዚህ እኔ ልሂድ።
ወይማ ገዝቻለሁ። መጣሁ። እሺ እመጣለሁ። ቻው። ሳሪ ሳሪ፣ በእውነት በጣም አምሮብሻል። ቆየሁ አይደል? ኧረ አልቆየህም። እስካሁን እኮ ስብሰባው አላለቀም። አሁን ራሱ ብሬክ ላይ ነን። እና አሁን የምትሄጂ ነው? ምሳሌ እረፍት እናድርገው እና ማየ ምን ልበላት? ያው ታውቃለህ፣ ትቼ መምጣት አልችልም። ደግሞ እነ ዳዊት እየጠበቁኝ ነው። ዳዊት መጥቷል? አዎ። እሺ፣ ራት ላይ ግን እጠብቅሻለሁ። እሺ ሳሪ፣ አድራ እንዳትቀሪ። ሜሪ በራውት ዳዊትን ታውቂው? እንዴት ነው እወድሃለሁ ነው? ሳሪ ምን እወድሻለሁ። ልጅ በጣም እወዳለሁ። ለነገሩ ብዙ ጊዜ የሹገር ማሚዎች ልጅ በጣም ይወዳሉ። ማን ነው ሹገር ማሚ? አይኔን አግኝተሻል፣ አይዞሽ። ወረኛ ስታስጠላ። ሄሎ ሳሪ፣ የዳይ ልብ እንዲህ በቀላሉ ይፈታል የሚል ግምት አልነበረኝ። እኔ እኮ አላምንሽም። እወድሻለሁ እኮ ሲለኝ የምገባበት ነበር የጠፋኝ። ኧረ እባክሽ፣ የተሰማኝን ደስታ እራሱ ማጣጣም አቅቶኛል። ተሳካ ማለት ነው። በዛ ላይ ደግሞ ውሸት እየወለደ በቃ ምን እንደማደርግ ግራ ገብቶኛል። ለማንኛውም ኮንግራ፣ ቤት ልግባና እናወራለን። እስሬ አንዴ ወደ ቤት ትሸኘኛለህ? ምነው ችግር አለ እንዴ? አይ መሄድ ስላለብኝ ነው። ባይገባኝም እሺ። ማን ጠብቃትስ? ቆይ ምንድነው አንቺ የምልሽን ማትሰሚው? አሜንዬ ለምንድን ነው የምትናደደው? ወይ ስራ በዝቶባት ይሆናል የቀረችው? እሺ ልጆቹ ይብሏ። እኔ ሰው ሳትመጣ አልበላም። በቃ ማለት ነው። ሄሎ ሚ ወይ ጉዳዩን ወሰድከው አሉ። የምን ጉዳይ? የጫጉላ ሽርሽር እንዴት? ወይ የጫጉላ ሽርሽር በቅጡ እንኳን አላገኘኋትም። ጠዋት ማታ ስብሰባ ላይ ነች። አሁን ለሜሪ ደውላላት አልነበር እንዴ? ምን አለቻት? እንጃ፣ ግን ኮንግራ ምናምን ሲባባሉ ሰምቻለሁ። እርግጠኛ ነህ? እኔ ደግሞ የገራው መስሎኝ ነው። ደስ ብሎኝ ነበር ኮንግራ ሲባባል። እሺ አንዴ ልሞክርላት፣ እደውልልሃለሁ። እሺ እጠብቃለሁ ስልክህን። እደውልልሃለሁ። እሺ። ምን አለች? ቆይ ልደውልላት። ዴብረናት ባይሆን ትንሽ ጠብቀው ይመጣሉ ልበል። በህይወቴ ታላቅ ምስራች በሰማሁበት ቀን እንዴት ስትኛ ነበር? በእናትህ ዴቪዬ፣ በእናትህ አስደበርኩሽ። እኔ እኮ ስለምወድሽ ነው። በተለይ የአሜን እንደ እባብ እየተቅለሰለሰ አንተ ከአሜን ጋር ስለሆንክ ነው እንዲወደድ እንደምን ያናደደች ይገርመኝ። እኔ ግን ይህን ያክል የምትወጂኝ አይመስለኝም ነበር። እንዴት አልወደም እንዴ? አንተ ማፍቀሪ ሊገባ ስላልቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበረብኝ። የሚገርም ድራማ ነው የሰራች። ፍቅር አልገባ ሲለ ታዲያ ምን ላድርግ? ሀሳብሽ መጀመሪያ ላይ ቢያናደኝ መጨረሻው ጥሩ ነው ያስደስተኛል። ይሄ ደግሞ ማንም የመንደር ወሮ ብላ ከኔ በቀጠባት ጊዜ ራሴን ላጠፋ ነበር። በቃ ዳዊት፣ ሁለታችን ሩማችን እንተኝ። ለምን አስደበርኩሽ? ምንድን ነው የምትለው ዴቭ? ፍቅሬን በማግኘት ደስ ብለኝ፣ ዛሬ ግን አብረን አናድር።
Good morning, my dear. ታውቀሻል በጣም እንዳረፈች ምን እንደሆንኩ አላውቅም። ሊነጋጋ ሲል ነው እንቅልፍ ይዞኝ ሄደ። በይታሽ አሁን በእኔ ምርጫ ቆንጆ ቁርስ ልጋብዝሽ። አሁንማ አሜን ጋር ነው መሄድ ያለብኝ። ወይ አሜን? ለምን? ያው ትናንትና እራት እንበላለን ብዬ ስለነበር በመቅረቴ ሳይከፋው አይቀር። ደውልሽ አትነግሪው? ምን አስኬድሽ? ስልኬን አያነሳም። ድሮም አንቺ እኮ ነሽ ፊት ሰጠሽው። ነሽ ተነሽ፣ አብረን ደርሰን እንመጣለን። አብረን እንሂድ? yes ኦኬ። ልብስ ልልበሳ? ደህና ደሩ ማዘር። ደህና ደሩ ማዘር። ደህና ደሩ ማዘር። ደህና አደርሽ ልጄ? ማታ ብዙ ጠበቃችሁኝ አይደል? አይ አሜን እንደማትመጪ ስለነገረን ብዙ አልጠበቅንሽም። ስብሰባ እኮ ነው። አሁን አሜን የት ሄደ? አንቺም ብሎ ማታ እንደወጣ አልተመለሰም። አልተመለሰም? አዎ እንደወጣ አልተመለሰም። እኔም እኮ ስደውል አያነሳም። አሜን ሲከፋው ልክ እንዳባቱ ጭልጥ ብሎ ነው የሚጠፋው። ማንንም ሰው ማነጋገር አይፈልግም። ማዘር እንዳጠፋው ቃል አሁን እሱ ስለሌለ ሰው አታቆሚ። ሰው? አዎ ሰው የመኪና ጥሩምባም ይሰማኝ መሰለኝ። ትሰሚኛለሽ ልጄ? ወርቅ እንጂ የወርቅ ቅብ አይደለም። ሁሉ ነገር የሚሳካው ፈጣሪ ሲፈቅድ ነው ልጄ። ሁሉ ጊዜ አንደበትህ የፍቅር ቃል ይሁን። አንተ ማፍቀሪ ልገባ ስለቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበረብኝ። ዛሬም ብለን ላክልኝ ደግሞ ዘጋጅታል። ለምን ነው ነው ግን ያሚ የሚባል ባክዳ ሞት አይፈራም። ቶሎ ጃስ ማለት ነው። ቆይ በሳሪ ገባች። ሄሎ ሳሪ፣ እዚህ እኮ በጣም ይሄ ነው መጣ።
ሳሪ ምን ሆነሽ ነው? ምን ሆነሽ ነው? የሚያደርገውን እያየህ ካለ እንዴ ለምንድን ነው ምን ሆነሽ ነው ብለህ የምትጠይቀኝ? ምን ችግር አለ? ምን ችግር አለ? ማለት ይሄ እንደዚህ አይነት ነገር ያጋጥማል ልጅ ፈልግ። የማንም ሰካራም ሲጨማለቅብኝ ምንም ችግር የለውም። ከማን ለላርግሽ ለምን አትወስጂም? እንደዚህ አይነት ነገር ያጋጥማል። ዴት እንዴት ነው የምታስበው? ሳራ ይሄ እኮ ቀላል ነው። ትገርማለሽ። ምን ችግር አለ? ምንም ነገር ማውራት አትፈልግም? ግቢ ውሰደኝ በቃ። ሰሞኑን ምን ነው እንቅልፍ የተነሳው? በ12 ቀን ውስጥ የደቡብ አፍሪካ መምጣት ከቻልክ ከኛ ጋር ጣሊያን ትገባለህ ብለው ነው። በ12 ቀን ውስጥ በ12 ቀን የማይቻል ነገር እየነገሩ እንቅልፍ ይነሳዋል። መሄድ የምችልበት መንገድ ጠቁመውኛል። ከበጎት መንገድ አውራን እንጂ ያናገርከው እኮ ነው። በስሬ ምንም አማራጭ የለኝም። ደስ የሚል አማራጭ ነው የመረጥከው። ደስ የሚል በአንዲት ማትረባ ልጅ ብስጭት አንተንም የቤተሰብን ህይወት አደጋ ላይ ጥለህ ልትሄድ ነው። አደጋ ውስጥ ለመክተት አይደለም፣ የተሻለ ህይወት ፍለጋ እንጂ። ይሄ ደግሞ ዛሬ ከመሬት ተነስቼ ያሰብኩት ሀሳብ አይደለም ነው እንጂ እኔም አውቀው አንተ በህጋዊ መንገድ እንደምትሄድ እሱ ደግሞ አልሆነም። በሳራ አለ ብድግ ብሎ መሄድ እብደት እንጂ ጤነኝነት አይደለም። ልበድም አልበድም ለቤተሰቦች ምንም ነገር ከማድረግ ወደኋላ እንደማለት ታውቃለህ። አንተ ለገንዘብ ነው እንደምትኖረው? ምን ማለት ነው? ሳራን የጠበስካት ለገንዘብ ነው እንጂ አጣ የምትለውን ፍቅር ምን ከመሰሉ ቤተሰቦች እያገኘ አሜን። አንተ ፍጥረት ፍቅር እንጂ ገንዘብ አይደለም። እሺ በእናትህ ተወኝ። አትተው። እብደት እስኪለቅ ድረስ አልተውም። ሰማኛለህ? ከዚህ በኋላ አንተም ማንም ስለኔ አያገባትም። ብስሬት ሆን በቃ ለምን አታናግረኝም? ያስቀየምኩ ነገር አለ እንዴ? አንቺ መናገር ካልፈለግሽ መጥፎነትሽን አጉልተሽ አታሳይ። ተናግሬ ላስቀይምሽ ስለማልፈልግ ይዝልኝ። ስማ፣ ምክንያት የሌለው ጩኸት የትም አያደርስህም። እሺ፣ እኔ አሁን የመጣሁት አሜን ያለ ፍቃድ ከስራ እየቀረ ስለሆነ የመጨረሻ ማስጠንቀቂያ እንደተሰጠው እንድትነግረው ነው። ጨርሻለሁ። ድሮስ ካፋችሁ መች ደህና ነገር ይወጣ። እሺ ኦኬ። እንዴ አንተ ምን ሆነ የጠፋኸው? ሰው ገብቷል እንዴ? ሳራ እኮ አንተን በመፈለግ እየተንከራተተች ነው። አሁን እኔ እሳቸውን ፈልጌ ነው። ገብቷል? አልገቡም። ሲመጡ የኔ ስጭ። ሳሪ ወይ በዚ የት ነሽ? እዚህ ነኝ። አንቺ እንዴት ነሽ? እንዴት እንደናፈቅሽኝ። እኔ ደግሞ በናፍቆትሽ እንዴት ቅጥል እንዳልኩኝ። ደህና ነሽ የኔ ቆንጆ? አለሁኝ። ምን መጣልኩና እኮ መንገዱ አልከኝ። አሜን መጣ። ሳርዬ ጥሩ ዜና አይደለም ይዤልሽ የመጣሁት። ምን ሆንሽ? ለምንድን ነው ስራ የለቀቀው? ዋናው ታርጌታችንን መምታታችን ነው። እነሱ እንደፈለጋቸው። እንዴ ሜሪ፣ ስራማ መልቀቅ የለበት። እኔ ራሴ ሄጄ አናግረዋለሁ። እኔም ባይለቅ ደስ ይለኛል በእውነት። በቃ አናግረዋለሁ። አይ እሱ መግባት እንችላለን። አሜን የለም። እሱን ለማግኘት ነበር የመጣሽው? አዎ፣ ስራ የለቀቀበት ምክንያት ልነግርህ እንችላለን? አላውቅም። እርግጠኛ ነህ? ለምን በስነ ስርዓት አታናግራትም? እየጠየቀች አይደል እንዴ? እባክሽ ተነሽ። በጣም እንደምፈልገው ነገር ምን አንቺን ለማግኘት ፈቃደኛ አይደለም። ለምን? እሱንም አላውቅም። እባክሽ በጣም በጠዋት መጣክ። እንደውም አነጋግረኝ ሀሳቤ ከአንቺ ጋር ነበር። ይሄ ሁሉ እኔን ለማየት ነው? ታዲያስ
አንቺን ካገኘሁ ሰዓት ጀምሮ የስራ ማለት ነው። ኧረ እንዴት ነው ብታይኝ እንዴ? የሚገርም ነው። ምግብ ሰርተኛል። ቁርስ እንኳን አልበላሁም። ሳምራን እንጠብቅሻለሽ። ደህና ደር ምን አትጫወቱም እንዴ? ልክ የዛሬ ወር የልደት በዓልሽን ታከብሪያለሽ። እኔ ገና ሲባል አንቺ ነሽ የልደትሽን ቀን የምትረሺው። ለነገሩ ሰሞኑን የተፈጠረው ነገር ሁሉ የሚያስደስት ሳሪ፣ በነገሮች ሁሉ ደስተኛ ነሽ ይመስለኛል። ስለዚህ አንቺም ዳዊትም የልደትሽን ቀን አስቡ። ናስምተታለ ሳሪ ገብቻለሁ። አልተነሳሽም? ችግር የለም እጠብቅሻለሁ። ሄሎ ዴቪ። ሳሪ ከአንድ ሰዓት በላይ እኮ አስጠበቅሽ። ይቅርታ አቤት እኮ ገብቼ ነው። ግድ የለም እጠብቅሻለሁ። እሺ መጣ። አባትህ ዛሬ ቢኖር ምን ያህል ደስተኛ እንደሚሆን እኔ የማውቀው። የእናንተን ግንኙነት ሳላስብ የቀረቡበት ቀን የለም። ለምን አልነገርከኝም አባ? ፍቅር በግፊት እንደማይሆን አውቃለሁ። ደግሞ ማናችሁንም ማጨናነቅ አልፈለኩም። የልደትሽ ዝግጅት ለመጀመሪያ ጊዜ በሀገራችን የሚገኙ ታሪካዊ ቦታዎችን እየተዝናናችሁ እንድትጎበኙ የመጀመሪያ ስጦታዬን አበርክቻለሁ። እሺ እሺ ዳዊት በል። አባዬ ግን እንዴት አሰብከው? በቃ ከዚህ በኋላ የሀገርሽን ታሪካዊ ቦታዎች እንድታውቂ ተፈለኩ። ቴንክ ዩ አባዬ። ዳዊት አሁንም ደግሜ እነግርሃለሁ፣ ኃላፊነቴ እኔ ብቻ አይደለም። ዋ ምንድን ነው? አሜን የገዛሽበት ብር ነው። አሜን ነው ስጣት። አቤል አስቀመጥካት ሚስት ታማኝ ሆነን ነበለው። እሺ አልገባኝም። ሴት መምረጥ ይችልበታል። ማ አሜን ነው ሴት መምረጥ ቢችል መምረጥ ቢችልም አንቺ ላይ ወድቆ መች ደስታውን ይነጠቅ ነበር። ማን ነው ደስታውን ይነጠቅ? እኔ ነኝ። ምንድን ነው ራሱ እንደ ጥሩ ሰው እያደረገ እንደዚህ የሚያደርገው? ስለ አሜን ምንም ነገር አልነገርሽም። ምክንያቱም ያሳለፋችሁት ጥቂት ቀናት የእሱን ማንነት በደንብ ነገሮች። ቆይ ምንድነው የምትፈልጊው? ከእናንተ ምንም ፈልጌ አላውቅም። አልፈልግም። ከሲጋ ለመንዘላዘል ነው የስራ መልቀቂያ አስገብቶ ማንን ማግኘት አልፈልግም ያለ። በእኔ ለማሳበብ ከሆነ እኔ ሳራት ፍቅጣት ታክል ለማይሰማ ሄድና ንገረው። እሺ ሲጀምር አሜን ዘልዛለሁ እንዴ? አሜን ከቱ ውጭ ለመጀመሪያ ጊዜ አንቺን የቀረበው። አንቺ አሜንን ለምን እንደጠበሽው ትነግሪኛለሽ? አየሽ መልስ የለሽም። አንቺ አሜንን የጠበሽው ዳዊትን ለማስቀናት። ይህ ነገር ለአንቺ ቀላል መስሎ ሊታይሽ ይችላል። አሜንና ቤተሰቦቹ ግን አደጋ ላይ ጥሏል። ያለት ማታ አሜን ወደ አንቺ መጥቶ ነበር። አንቺና ዳዊት ሆቴል ውስጥ የፍቅር ቀጠማችሁን ስታችሁ የምታወሩትን ሁሉ ሰምቶታል። ለክፋት ቦታ ስለሌለው ርቆሽ ሄዷል። አሜን ግን ይወድሻል በጣም። አንቺም ለምትወጂው ሰው ጣትሽን ማረጋገጫ ሰጥተሻል አይደል? ሳራ፣ ፍቅር በልብ እንጂ በቀለበት አይታሰርም። ቡኩን አወጣሽ? አልወጣም። ለምን? ለማንኛውም ነገ በጠዋት ሄደን እናወጣለን። እኔ ጋር ያለውን ብር ወደ አንቺ እናዘዋውራለን። እሺ ቆይ ማየት ሄደ ብትለኝ ትልላት ነው? እኔ እዛ ለመድረስ የሚፈጅ ብቻ 5 ቀን ነው። እንደደረስኩ ደውልልሻለሁ። እስከዛ እያባበልሽ እንደሆነ አቆየት። ስራ ቦታ መልቀቂያ ስላስገባኝ የ3 ወር ደሞዝ አለ በስራ ታውልጥ ይሰጥሻል። እኛ አንተ ብትኖርልን ነው እንጂ ብሩን ብቻ ምን ይሰራልናል?
እኔ መጥፎ ሰው ነኝ እንዴ? መጥፎ ሰው አይደለሽ። አሜንን ግን በደለሽዋል። ማለት በቃ በዚህ መንገድ መሄድ አልነበረብሽም። እኔ መቼ ይሆናል ብዬ አስብ። የሰው ልጅ ሁሉ ይሳሳታል። የሚሳሳተው ግን ራስ ወዳድ የሆነ ቀን ነው። አንቺም ለራስሽ ስትይ የሌላውን ህይወት አበላሸሽ። ፈጣሪ ደግሞ ይቅርታ አድርጎልን ይቅርታን አስተማረ። እኔ ግን ይቅርታ ያደርግ በጣም እኮ ነው የበደልኩት። ልጄ ይቅርታ የማያደርግ የእግዚአብሔር ልጅ አይደል። ይቅርታ ያደርግልኛል በእርግጠኝነት። እኔ ይቅርታ ብቻ ይበቃኛል። ሌላው ነገር ለጥፋቴ መቀጨው። በዚህ ምድር ላይ ስትኖሪ ላንቺ የሚያስፈልግሽ ውብ ሳይሆን አንቺን የሚያስወድሽ አቤት ጋሽ። ና ግባ። ምን መሰለህ ብስራት፣ ፍቅር ራስ ወዳድ ከሆንክ ስህተት ይሆን። ሳራም ራስ ወዳድ ስለሆነች ነው አሜን ላይ ትልቅ ስህተት የፈጸመችው። ይቅር መባባሉ ደግሞ የፈጣሪ ስጦታ ነው። ልክ አይደለሁም እንዴ? ልክ ነህ ጋሽ። በቃ ስልህ ይገናኙና ያውሩ። ይቅር መባባል ካለባቸው ይቅር ይባባሉ። መሀላቸው ግባና እንደሚሆን ባክ ለማስታረቅ ሞክር። እሺ እሞክራለሁ። በቃሽ። እንደዚህ ትናፈቅናለህ? ካልተረሳው አሜን ግን በጣም ደረቅ ነህ። ሳራ አይፈቀሽም? በጠበጥኩ አይደል? እሱ ተሳሳተ ቦታ ላይ መሳሳቴን ሳቅ ተመለስኩ። ሁሉንም ነገር በወድ እንደምትይዝ አውቃለሁ። ቆሽ ነው የተሳሳተው። ተሳስተሽ አይደለም የምትፈልጊው ለማኝ በማትፈልጊው ተረማመሽ። ይሄ ደግሞ ትክክለኛ አንቺ አቋምሽ ነው። ስለአንተ ማሰብ አለከም አውቃለሁ። ይቅርታ እኔ ምንም ቂም አላስኩብሽም። ይቅርታ አድርጌልሻለሁ። ምን መሰላም ነው ሳራ፣ እኔን እንደሚያመኝ ታውቂያለሽ። እነዛ የእውነት ያመለኳቸው ቀን የውሸት ሆኖ ሳገኛቸው አሁንም ቢሆን ሙሉ ልብሽ ለምትወጂው ሰው አድርጊለት። እነዚህ ያሳለፍናቸው ጊዜዎችማ ምናልባት ወደፊት የሚናፍቁኝ ይሆናል። እነሱን እኮ ራስሽ አንቺ መረጥሽው ስለተሰጠሽ እንደ አዲስ ጀምራል። እስከዛሬ ያሳለፍናቸው ጊዜያቶች የውሸት ቢመስሉሽ ዛሬ መለካችን ግን እውነት ነው። እስከዛሬ ያሳለፍናቸው ጊዜያቶች የውሸት ቢመስሉሽ ዛሬ መለካችን እኔ የምለው ለምን ደግመሽ አትገኘው? አባዬ ፈር ቀልቡ ተቀይሞኛል። ደግሞ ይቅርታ ብጠይቀው ራሱ ምንም አልሆነም። ሳራ
ለጥፋትሽ የሚመጠን ይቅርታን እስክታገኝ ደግመሽ ደጋግመሽ ይቅርታ መጠየቅ አሊያም መካሰል፣ አለበለዚያ ጸጸቱ ለዘላለም ካንቺ ጋር ነው። ዳዊት መጥቷል። ተረጋግተሽ አናግሪኝ። ዳዊት ሰላም 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 ምን ሸልሰር በአጠቃላይ እኮ ልክ አይደለሽም። የሚያስቀይምኩሽ ነገር አለ? አላስቀይምከኝ። ለብቻሽን ለምን እንደምናስፈልግሽ አልቀስስ ምናምን ዳዊት፣ እኔ ከዚህ በኋላ አንተ ጓደኛ ነኝ። ምናልባት ስለኔ መጥፎ ነገር ሰምተሽ ሊሆን ይችላል። አባቴ እምልሻለሁ፣ አንቺን ካገኘሁ ጀምሮ ሁሉን ነገር አቆማለሁ። ለሚስትም ስለ ትዳር ማሰብ ጀመርኩት ከአንቺ በኋላ ነው። ነይ ፕሊዝ። አሜን ወድጄዋለሁ። ሻሞኒ ሰሪ ነበር ማለት ነው። ሰግናለሁ። ይስፈልልኝ። አሜን። አሁን ከብስራት ጋር ስልክ ተደውሎለት ወጣ። እና ማዘር ደህና ናቸው? ደህና ናት። እንደምጣስ ደህና ናቸው። ስምሽን እንኳን ያነሳሉ። አሜን ከፈቀደልኝ አንድ ቀን እንጃቸው። ቻይ ላፍላ ስጭልኝ። ቆይ በቃ እኔ ልሂድ። በሰላም ነው የመጣሽው? አንተ ለማስደሰት እንጂ ለማስከፋት አንድም ቀን አስቤ አላውቅም። ያሰብኩት ሳይሆን ያላሰብኩት ነው። አባዬ ራስ ወዳድ ነሽ አለ። ራስ ወዳድ አይደለሽም። የልብሽን ትርታ አቅም አድምጣች። በድዬሃለሁ ብዬ ማውራት አልፈልግም። አንተን ግን የምክስበት አቅም እንዲኖረኝ ጸልያለሁ። ሳራ ለሆነለት ፍቅር ደስታ ነው። ክፉ ሰው እንዳልሆንሽ አውቃለሁ። ለራስሽ ስትይ ግን የሰውን ደስታ ትነጥቃለሽ። ዳዊት፣ የኔ ምንም አስቤ የሆነ ነገር የለም። እኔም አውቀው አንተ መውደዴን ብቻ ነበር። ታዲያ ምን እንዴት ወደድሽው? አላውቅም። እግዚአብሔር ለኔ ያለውን ሊሰጠኝ ሲፈልግ አንተ ምክንያት አደረገልኝ። እንዳፈቀርኩሽ ያወቅኩት ስለ ትዳር፣ ስለ ልጅና ስለ ሚስት ማሰብ ስጀምር ፈጣሪ እኔን ፍቅር ሊያስተምረኝ ሲፈልግ አንቺን ላክልብኝ ማለት ነው። እኔ ብትሆኚ ደስ ይለኝ ነበር። ምን ዋጋ አለው? ትዳር ከፈጣሪ ነው የምታድለው ይባል የለ። ኤኒዌይስ
ልደትሽን ከአሜን ጋር በጥሩ ሁኔታ እንደምታሳልፊ ተስፋ አለኝ። ወደሽዋል እንዴ? ወደሽ አዝናለሁ ሳራ። አሜን ከሀገር ለመውጣት ጉዞ ጀምሯል። አሜን እስካሁን የታገልኩ ያለው ስሜት የሚገልጽ ቃላት በፈለገ አንተ ለኔ ምን እንደነበርክ ሳስብ ውስጥ ደግሞ አጫውተኛ አሰቃይኛ ትተህ መሄድን ግን አልፈልግም። አንተን እኮ የወደድኩ ገና በመጀመሪያ ቀን ግንኙነታችን ነበር። ግን ምን ያልክ ሳታውቀኝ ሳትሰማኝ ተለያየ። አሜን ሁሉም ነገር ላንተ ይገባል። በዓለም ላይ ያሉ ሁሉ ይቅርታዎችን ጠይቅልኛል። ደስ ባለ አሜን። አሁንም ቢሆን ግን ላንተ መበቀቅ ይወደዋል። አሜን የፍቅር ቃል ናፍቆ ሁሉም ይወዳል። ይህንንም ልማት ለማከናወን መንግስት ከህብረተሰቡ ጋር እያደረገ ያለው እንቅስቃሴ አመርቂ ውጤት ያመጣ መሆኑን ሚኒስትሩ ገልጸዋል። ፕሪንሲሳ ላጉርስሽ እንዴ? እንደዚህ ማቶኝ የኔ ቆንጆ አቃቴ አሜን አደግ ፖሊስ የሰው ልጅ ያገኛል ያጣል፣ ህይወት ደግሞ ትቀጥላለች። አንቺ ደግሞ ወደፊት እንጂ ወደ ኋላ አይደለም መሄድ ያለብሽ። ትላንት አመሻሽ ላይ በህገወጥ መንገድ ሰዎችን ከሀገር ለማስወጣት ከአዳማ ወደ ጅቡቲ ሲጓዝ የነበረ የሰሌዳ ቁጥር ኮድ 397231 የሆነ ኮንቴነር የጫነ ተሳቢ በውስጡ 66 ሰዎችን ይዞ በመጓዝ ላይ እያለ በደረሰበት የመገልበጥ አደጋ 42 ሰዎች ህይወታቸው ወዲያው ያለፈ ሲሆን ቀሪዎቹ 24 ሰዎች ከባድ ጉዳት የደረሰባቸው በአካባቢው በሚገኘው ሆስፒታል የህክምና እርዳታ እየተደረገላቸው መሆኑን ፖሊስ ገልጿል። ሄሎ አሜን ወደ ደቡብ አፍሪካ ነው እንደሄደ? አዎ ምን ነው? እንደ ፖሊስ መረጃ የተጎጂዎችን ቤተሰብ ማግኘት አድካሚ ስራ እንደሆነበትና አያይዞም የህገወጥ የሰዎችን ዝውውር ለማስቆም ህብረተሰቡ ከፍተኛ እገዛ ማድረግ እንዳለበት ገልጸዋል።
ቤተሰቦቹ ናቸው? አዎ። ህይወቱን ማዳን ከፈልጋችሁ እዚህ ሰው ስለበዛበት ሌላ ቦታ ወስዳችሁ ብታሳክሙት ጥሩ ነው። እሺ። ፍቅር ልክ እንደ ንፋስ ነው። ማረፊያ አይታወቅም። አሚን ይባላል። ሳራ አሚን ይሄ እናትና አባት የተጋቡበት ቀለበት ታገባኛለህ? ሳሪ አላረጉም። ለምን? ሳሪ መጀመሪያ እኮ ሽማግሌ መላክ አለብኝ። የፍቅር ቃል አንደበት ሶሪ ያሸነፍከኝ በእምነት ይስመር ቢላይ ባንተ አለሜ አሜን አልኩኝ ደጋግሜ ስራመድ ነበር ባንተ ልሻገር ከሰው ለበጎ ሲለው እግሬን ካንተ አደረሰው ሳቄ መለስከው በይቅርታ በጉልበት የፍቅር ቃል ነው እውነቱን ያየሁበት ባሰብኩት ሳይሆን